ይቅርታ እኔ የሆነ ነገር ኮንኩ ማለት ይቅርታ እኔን ይመልሰኛል አይደለ? ዮናን በጣም አፈቅራለሁ። አንተ ደግሞ ለአይኔ ሁላ አስጠላኸኝ። እጅጅ አልከኝ አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ዮናን ተስፋስ የሚገርም ተስፋን ይሰጣል። እውነቱን ነገርሽኝ። ዮና እያስገደደኝ ነው። በቃ ይቀጣኝ ጨምላቅ ሰላም ውድ ዩቲዩባችን ቤተሰቦች፣ እንግዲህ ያው ዛሬም በሌላ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። እንግዲህ ያው ውድ ቤተሰቦቻችን ባለፈው ቪዲዮን ሁላችሁም እንዳያችሁት እኑን ጠርቻት ነበረ እና ያው በምክንያት እንደሆነ አላውቅም አልመጣችም። የሆነ እርግጠኛ ነኝ የሆነ ዮና ያስገደዳት እንደሆነ አውቃለሁ። በጣም እርግጠኛ ነኝ ማለት የሆነ የዛኔ እሺ እመጣለሁ ብላኝ ነበረ በዛ ሰዓት እንግዲህ ሁላችሁም እንዳያችሁት። ከዛ በኋላ ግን ልትመጣ አልቻለችም። ብዙ ቀን ደውዬላታለሁ ስልክ አላነሳችልኝም። ያው በመጨረሻም ደግሞ ዛሬ ደውዬላት ያው እሺ እመጣለሁ ብላኛለች ማለት ነው። እስቲ እሷ ከመጣች በኋላ ያው ዮና እንዳስገደዳት ሁላችሁም ያው የምታዩት ይሆናል። ሁላችሁም እኔን እየተናገራችሁኝ ነው። ያው አሁን ዮና ምን እንዳደረገ ምን እንደሰራ ደግሞ እሷ ከመጣች በኋላ የምቀጥልላችሁ ይሆናል። አመሰግናለሁ። እንግዲህ ያው ውድ ቤተሰቦቻችን እየመጣች ስለሆነ ነው ካሜራውን ያበራውላችሁ። ሁላችሁም እንዳልኳችሁ እውነቱን የምትሰሙት ይሆናል ማለት ነው። ዮና አስገድዷት በጣም እርግጠኛ ነኝ። ያው እኑም መታለች። ያንቺ ምን ሆነሽ ነው ስልክ ማታነሺው? የቀጠርከኝ ቦታ እየመጣሁ ነው። አዎ ግን ቢሆንም ደግሞ እንደዚህ አይደረግም ማለት በጣም ምንድነው ካሜራ? አይ ይሁንና ያው ፈልጌው ነው ያበራሁት። ለምን ችግር አለው? ምን እንዲሆን ምን ችግር አለው? ካሜራው ቢበራ ይደብርሻል ነው ካሜራው ቢበራ? አይ ችግር የለውም ቢበራም ችግር የለውም። ግን ይሄን ያህል አስሬ መደወል አስሬ እኔ መፈለግ ምን አስፈለገ? ያው የጠራሁሽ ሁሉንም ነገር የሆነ እንድትናገሪ ነው ማለት በጣም እኔ እርግጠኛ ነኝ 100%። የሆነ ዮና እያስገደደሽ ነው የሆነ ይሄን ሁሉ ነገር ያው እንድትናገሪ ነው የምፈልገው። ምንም እኮ የምናገረው ነገር የለም። ያው ዮና ጋርም ሳወራ አንቺም ዮና ነው የምትደግፊው ማለት ነው። ዮና ጋርም ሳወራ ተናግሬያለሁ። በቃ ምንም የምነግርህ ነገር የለም። ሲጀመር ምን ብሎ ነው እሱ የሚያስፈራራኝ? እኔ ሲጀመር እንዴት እንደዚህ አይነት ሐሳብ እንደመጣልህ ራሱ አላውቅም። ማለት እንደዚህ አይነት ለምን እንደዚህ ያሰብከው? ምን አሰብኩኝ እኔ? ዮና እያስፈራራ ነው ምናምን የሚለው ነገር ለምን መጣ? በጣም እርግጠኛ ነኝ ልጁ በቃ እውቅና አለው እሱን ተጠቅሞ። እስቲ ምን ምክንያት አለው ማለት እኔን ለማስፈራራት ምን ምክንያት አለው? ከዚህ በፊት እኔ እናንተ ግንኙነት ነበረ እንዴ? ነበርን ማለት አንቺ ምን ማለት ነው? ምንድነው? ካሜራው ሲበራ ነው እንዴ እንደዚህ አይነት ነገር መጣው? ምንድነው ካሜራ ሲበራ? ነገርኩህ እኮ ጠፍተው ማውራት ይችላል ከፈለክ። እንዴ ለምን ይጠፋል ሲጀመር? እኮ ይፋና እናውራ ካሜራ ነው ብለህ የምታስብ ከሆነ ማለት ነው። እኔ ምን ብሎ ነው ዮና የሚያስፈራራኝ? በቃ ነገርኩሽ እኮ ከኔ በፊት እውቅና አለው ልጁ። ከኔ በፊት ዩቲዩብ ላይ ይታወቃል። እውቅና ቢኖርስ? በቃ እሱን ተጠቅሞ አንቺን እያስፈራራሽ ከቤቴ ጎትታ ወጥቶ ነው እኔ የሚያስፈራራኝ? እንደዛ ቢሆንስ ምን አውቃለሁ እኔ እኮ ነኝ ባለቤቷ። እየፈራሽ ነው ራሱ። ለምን ፈራው? እኔ እኮ ነኝ ባለቤቷ። ምን አድርጎሽ ነው? ወይኔ ጉዴ! ምን አድርጎሽ ነው እንደዚህ የምትፈሪ? አይ ምን አድርጎሽ ነው እንደዚህ የምትፈሪ? ለምን ፈራዋለሁ? ምን ያደርገኛል? ዮናን እኮ አንተ ማታውቀው ሰው አይደለም ሲጀመር። እንደዚህ ያስፈራራሻል የሚባል ሰው አይደለም። እኔ ባውቀው እንደዚህ ያደርግም ዮና ሲጀመር እንደዚህ ያደርግም። አንቺ ሲጀመር ካሜራ ሲበራ ነው እንዴ እንትን የምትይው? ምን ሆንኩ እንዴ? እኔ አንቺን ለአንቺ ስሜት እንዳለኝ ካወቀ በኋላ እኮ ሌላ ሰው ሆኗል ዮናስ። እኔ አላውቅም ማለት እኔ አላውቅም ሲጀመር። አንተ ለኔ ስሜት አለ የሚለውን አላውቅም። አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው ገባኝ ሳዳምጠው ውስጤን ሽንፈት አልለውም በቃ ባንቺ መበለጤ። እኔ እናንተ ጓደኛሞች እንደሆነን ብቻ ነው የማውቀው አይደል? አንቺ ካሜራው ይጥፋና እናውራ። ለምንድን ነው ካሜራው የሚጠፋ? እናውራ አልኩህ እኮ። አንቺ ቤት መተሽ አታውቂም? ማን? እኔ አንተ ቤት? እሺ መተሽ አታውቂም? ሆን ብለህ ነው? አይ መተሽ አታውቂም። ችግር የለውም። ሆን ብለህ እኔና እሱን ለማጣላት ነው። አንቺ ለሱ ስሜት አለሽ? ይሄ እኮ ሀገር ህዝቡን ለሚያውቀው ነገር ነው ሲጀመር። ስሜት አለ። አንተም እኮ እያስፈራራሽ ነው። ያው ለምንድን ነው እውነቱን የማትናገረው? አይ አንተ ራስህ የሆነ አእምሮን ማሳመን ስላልፈለክ ነው እንጂ ምንም እኔ አንድ ነገር ስነግርሽ ማለት ነው እንዳልኩሽ እና እያስፈራራሽ ነው። እውነቱን ንገሪኝ፣ ችግር የለውም። የምትፈሪ ነገር ካለ
አብረን እንጋፈጣለን። ለምንድን ነው የምፈራው? አንተ ደግሞ ማንህና ነው ለአንተ የምነግርህ? ምን ነህ? ይገባኝ አልታወቀም እንጂ በጣም መስመርህን እያለፍክ ነው። የሆነ እኔ እንደ ወንድምነት በደንብ አድርጌ ስቀርብህ የሆነ እኔ እንጃ ሰው የላትም ምናምን ብለህ አስበህ ነው ልትጠቀምብኝ አስበህ ነው። ከመታገትሽ በፊት እኮ እንተዋወቃለን። በጣም ቆይቷል እኮ እኔ። አይ አሁን ግን በጣም አበዛ። ቤቴ መተሽ እኮ ታውቂያለሽ። እኔ አንድ ነገር ልጠይቅህ፣ ምንድነው የሆነ ነገር ችግር ያለው? እኔ ከሱ ምንም ችግር የለብኝም። እና ችግር ከሌለብህ እኔ እና እሱ ግንኙነት ስንጀምር ለምን አንተ እንደዚህ የምትሆነው? ማለት ግንኙነት ስንጀምር ምንድነው የጀመራችሁ? ታውቃለህ፣ ፍቅረኛዬ እንደሆነ ታውቃለህ። እና ፍቅረኛሽ ነው እያስገደደሽ? ምንም አያስገድደኝም። በጣም ፈልጌ ወድጄ አቅጄ ነው። ትፈሪያለሽ እንዴ? ቆይ ዮናን ትፈሪዋለሽ? ለምን ፈራው? ያንቺ ምን እሺ፣ ካሜራ ይጥፋልሽ? እንደዛ ነው አሳብ። ለምን እንደሚጠፋው? እሺ ቶ ካሜራው ለምን እንደሚጠፋ ማለት ለምን እንደሚጠፋው ችግር የለውም። አንተ ስሜን ማጥፋት አይፈለግም? ያንቺ ማስመሰል አይሰለችሽም እንዴ? ምንድነው ማስመሰል? ቤቴ መተሻል እየነገርኩሽ እኮ ነው። ወይና አንቺ ካሜራ አላበራንም እንጂ ብዙ ቀን ተገናኝተናል። የሆነ እኔ እና እሱ ማጣላት ፈልገህ ነው እንደዚህ የምትለው? ሲጀመር ጋር እኔ እናንተ ስንገናኝ ካሜራ ሳናበራ ቁጭ እንላለን? የሆነ ትንሽ ወሬ እንኳን ቢሆን አይ ለምን ሻውን ተዋሻለሽ እኮ የኔ ሐሳብ ለምን ነው የምትዋሺው? ምን ሲጀመር እኔ አንድ ነገር ልንገርህ፣ አሁን ዮና ነው ጥፋተኛ። ዮና ማለት ዮና እሱ ሂጂ ባይለኝ ኖሮ ሲጀመር ካንተ ጋር ምንም የሚገናኝበት ምክንያት የለም። አንድም እኔ የራሴን ንጹህነት ለማሳወቅ ሚዲያ ላይ ለማሳወቅ ነው የመጣሁት። በቃ አሁን እኮ ነገርሽኝ። አሁን እውነቱን ነገርሽኝ። ያው ዮና እያስገደደኝ ነው አልሽ። በእያንዳንዱ ነገር ሲጀመር ዮና እያስገደደሽ ነው። ቢገባ ማለት ነው ቢገባ ለአንተ ብሎ ነው። ጓደኛዬ ነው፣ ወንድሜ ነው። ብዙ ነገር አሳልፈናል። ምንድነው ለኔ ብሎ? ለአንተ ብሎ ነው እንዴ? ለአንተ ስሜት እንዳለ ካወቅ በኋላ እኮ ነው እንደዚህ እያደረገ ያለው። እንደዛው አለመሆኑ ለኔ ነግሮ እንደሆነ በምን ታውቃለህ? ነግረሃዋል? አይ እኔ ያልኩሻለሁት እኔ ለአንቺ ስሜት እንዳለኝ ከነገርኩት በኋላ አበድኩልሽ ሞት። አንተ ስሜት ኖረ አልኖረ ምን አገባኝ ማለት ምን አገባኝ? በቃ እኔ እና እሱ እንጓደዳለን አይደለ? ያው ተስፋ የምን ተስፋ ነው የሰጠው? የምን ተስፋ? ምን አደረኩ? እስኪ ተናገር። ወደድኩ አልኩ? ምን አልኩ? ግዴታ ባቲም እኮ እያልኩሽ እኮ ነው። ባቲም እኔን ስታይ ደስ ይልሻል ምናምን ትደሳሰቻለሽ። ጓደኛዬ እኮ ነህ፣ ወንድሜ እኮ ነህ። ይሄ ደግሞ የሆነ ሌላ ነገር ካስባለ እኔ የሆነ አኩርፌ ምናምን መጥቼ መቀመጥ አልችልም። ነገርኩ እኮ ያኔም እንደዛ ስትሆን። አይ ከዚህ በፊት ካሜራ ሳይኖር ማንም ሳይኖር የምታወሪውና አሁን የምታወሪው ወሬ የተለያየ ነው። ማንም ሳይኖር ማለት ምን አወራው? በጣም ሌላ ነገር ምን አወራው? ተናገር እያልኩሽ እኮ ነው። ተናገር። ምን አወራው? ተሰጥተሽኛል። ቤቴ ካንዲም አምስቴም መተሽ እኔ አንተ ቤት ተዘጋጅተን የመጣው ማለት ተዘጋጅተን የሆነ ውሸት ሰብስበህ ለማውራት ተዘጋጅተን የመጣው የሆነ እቅድ እኔ እና እሱ መለያየት ነው። አይ በጣም እያስፈራራሽ ቅደም ብለሽኛል። እሱ ስላስገደደኝ ነው እንጂ አልመጣም ብለሽ ነገርኩ እኮ። ያስገደደኝ አንተ ጓደኝነት ይበልጣል፣ ሂጂና አናግሪው፣ ነገሮችን በሰላም እንፍታ ብሎ ነው። ግን አንተ ምንድነው ነገሮችን በሰላም እያባባስከው ነው? ምንድነው በሰላም እንፈታው? በቃ ቢገባ የሆነ እየተሳሰብን በሰላም እናውራ ነው። አንተ ግን ገና ማአት ውሸት። አሁን እኔ እንዳሁን ጀምራለሁ እንደሆነ እያስመሰልሽ ነው። ለምን ታስመስያለሽ? ምንድነው ማስመሰለው? እውነት ነው የተናገርኩ ያለሁት። ምን ነው እውነትሽ? ነገርኩ እኮ እኔ እናንተ ጀምሮ ነው የምትወጂው። በቃ እሱ እኮ አንተ የሚመለከተ ከመቼም ልውደደው አሁንም ልውደደው ወደድኩት። በቃ አንድ ነገር ስነግርሽ ሳትታገቺ በፊት ነው ለአንቺ ስሜት የነበረኝ። መተሽ እና ለኔ ስሜት አለው እንዴ ስትይ ፍራንክ እናድርጉ ብዬ ሐሳብ ያመጣሁት እንድንቀራረብ ፈልጌ። እሺ እና እኔ እንቀራረባለን። በእርግጥ ይመለከተኛል፣ እያብ ይመለከተኛል። እኔ የሆነ አንተ እኮ ነው ማስመሰል አስፈለገ። ምንድነው? ምንም አላስመሰል። አንተ ለምን ወደድከኝ እንኳን አላልኩም። አሁንም ግን እኔ የሆነ አንተ ግዴታ እኔን ወደድከኝና አንተ ጋር መሆን አይጠበቅብኝም ወይስ ግዴታዬ ነው? ግዴታሽ ነው እያልኩሽ አይደለም። እና ግን ደግሞ እኔ ካልኩሽ በኋላ ለምን ይሆንና መጥቶ እኔ ሳልነግርሽ እሺ ይሆንና ለምን አልነገረሽ? ከማን ጋር ነው ጠብ? ከኔ ጋር ነው ከሱ ጋር ነው? እኔ ከሱ ጋርም ካንቺ ጋርም ጸብ የለም። ምንድነው? እሺ ፍላጎት ግን እሱ በዚህ አይነት ወይ የሚሄድ ከሆነ እኔም እስከ መጨረሻው እሄዳለሁ። አንድ ለሁለታችሁ የምነግራችሁም ነገር እሱ ነው። ምንድነው? እኔ እና እሱ እንደዛ መሆናችን ነው እንደዚህ አንጨረጨረ አንተ ነው? ተናገር ነው ማለት ምን እንደዚህ ስሜት ሳልናገር በፊት እንደዛ ለምን አልሆናችሁ? ይበል። አሁንም እኮ አንተ ቀደምክ፣ እሱ ቀደመ። እኔ የምፈልገውን ሰው ነው የምመርጠው። ስለዚህ የሆነ አንተ ምንም እንደዚህ የሚያደርግ ነገር ቢገባ ለአንተ እሱ ስንት ነገሩ ነው የሆነ የሚያፈቅራትን ሴት እንኳን እንትን ይበላል አልክ አይደል? ምርጫሽ እንደዛ ነው? እኔ ነገርኩህ እኮ የማፈቅረው እሱን ነው። እሺ አሁን ሁሉንም ነገር እንድትነግሪኝ እፈልጋለሁ። ዮናን ታፈቅሪዋለሽ ወይስ አታፈቅሪው? ነገርኩህ እኮ ዮናን በጣም አፈቅረዋለሁ። ምን ማለት ነው? አፈቅረዋለሁ የምፈልገው ማለት
ከሱ ጋር ነው ህይወቴ ሙሉ ከሱ ጋር ነው አንቺ የምፈልገው። ቀልድ ነው እንዲያሱ የምን ቀልድ? ያ ሁሉ ተስፋስሽ የሰጠሽኝ ነገር የምን ተስፋ ነው የምትለው? ያው እኔ እኮ ነገርኩ ያን ሁሉ ነገር ሳረግ የነበረው ወንድሜ ስለሆንክ ማለት ጓደኛዬ ነው። ደጋግሜ እየነገርኩሽ ነው። ለምን አትረጂኝ? ምንድነው የምረዳው ማለት ነው? ምንድነው የምረዳው? እንደውም የሆነ እውነቱን ልንገርህ ያው በጣም እኔ እንጃ አላውቅም። የሆነ ውሸቶች ምኖች ምናምን ማለት የምን ውሸት ነው? በቃ አስጠላኝ በጣም ነው። አሁን ስነግረው እውነቱን በጣም ነው የደበርከኝ። አስጠላኝ ማለት በቃ ነገረ ስራ ሁሉ እንጃ። የሆነ ልጅ እንኳን ካንተ ተሻለ ያስባል። አንቺ እንደዚህ ያልሽ ታሳብጂኝ ነው የምትፈልጊው? ምንድነው ማሳብድ? እውነቱን የተናገርኩት። ምንድነው እውነቱ? እውነቱን የተናገርኩት። ምንድነው እውነቱ? እንዴት ነው የምትሆነው? አሃ ምንድነው እውነቱ? ነገርኩህ እኮ ዮናን በጣም አፈቅራለሁ። አንተ ደግሞ ለአይኔ ሁላ አስጠላኸኝ። እጅ አልፈት አታተውኝ። ምንድነው ያደረገው? በኢየሱስ ስም ምን እየሆንክ ነው? አንቺ ለምንድን ነው ሌላ ነገር ውስጥ እያስፈራራኸኝ ነው? እኔ ልንገርህ አስፈራርተኝ እኔ ትሆናለች ምናምን ብለህ ከሆነ ጭራሽ እንዳትል። ሌላ ነገር ውስጥ ለምንድን ነው? ላመንኩበት ነገር ብቻ የሆነ የማደርግ ልጅ ነው። እሺ ይቅርታ። እሺ በቃ ይቅርታ። ልቀቀኝ ጨምላቅ እንዴ! ዞር በል ይቅርታ። እሺ ዞር በል እንዳነካኝ። ይቅርታ በቃ ተሳስቼ ነው። ዞር በል እባክህ። ያንተ ይቅርታ ከገደልከኝ በኋላ እንደ ይቅርታ የምትለኝ? ሲጀመር እኔ ነኝ ጥፋተኛ ማለት። እሺ ለምንድን ነው የማልፈልገው ነገር ውስጥ እንድገባ ለምንድን ነው የምትፈልገው? ላስረዳ ብዬ ሁላ መምጣት አልነበረብኝም ስነግርህ። እያስፈራራሽ ነው አንቺ። አይገባሽም? ልትገለኝ ነው ያነካኝ? እሺ ይቅርታ አልኩሽ። የምን ይቅርታ? በቃ ሰዎች እያዩን ይቅርታ። እኔ የሆነ ነገር ከሆንኩ በኋላ ይቅርታ እኔን ይመልሰኛል አይደለ? ተናገር፣ እኔን ይመልሰኛል። እሺ አታስጨንቂኝ። እሺ ተረጋጊ። እኔ የሆነ ነገር ከሆንኩ በኋላ በቃ የማልፈልገውን ነገር እንዳደርጋት። እንደውም ከቻልክ አትንካኝ። አንቺ ከመች ጀምሮ ነው እንደዚህ ለኔ? ውሸት ጭራሽ ውሸት ሳያንስ የምን ውሸት ነው ያወራሁት? ውሸቱ ምንድን ነው? እንኳን ስማኝ አንተ እኔ ጓደኛ ሆኜ እጅህን ያነሳህብኝ ፍቅረኛ ሆነማ ቤት ውስጥ አስገብተህ ትቀጠቅጠኛለህ። እሺ እኔ እንደዚህ ነው ሰው አይደለሁም። ይቅርታ አልኩሽ። በጣም አይደለህም። ይሁን ከሆነማ አሳየኸኝ እኮ እንዴ። እሺ ተረጋጊ። እንዴ ምን ሆነሽ ነው? እኔ ነኝ ጥፋተኛ። አንተን ላውራ ላስረዳህ ብዬ መምጣቴ ያውም እንዳንተ አይነት ሰው። እሺ እኔ ምን ሆንኩኝ? እሺ ሲጀመር እኔ ምን ነገር ይጠበቅብኛል? ጸባዩ እኮ ሙሉ እየታየ ነው። እሺ ይቅርታ አልኩሽ። ውሸት ላይ ውሸት ተደራርበህ ይቅርታ አልኩሽ። በቃ ነገስ እሺ ለምንድን ነው እሺ አንቺ የምትዋሺው? እየዋሸሽ እኮ ነው። እኔ ዋሸሁ? እየዋሸሽ ነው። ይሁንና እያስፈራራሽ ነው። እሺ ካሜራ የሚያስፈራራ እሺ ካሜራ እንዳታጠፋው። ሲጀመር ስማኝ፣ የሚያስፈራራ ሰው እኮ በዚህ ራሱ ይታወቃል። ልንገራ ክብር ሰጥቶኝ። እሺ እኔ እሱ ሲደበድበኝ እኔን አታይኝ? ስለሚገባ ማለት ስለሚገባ እጅን አነሳህበት። እጅን እስካነሳ የራሱ ከመሬት ተነስቶ ሲደበድበኝ እያየሽው አይደል? ምንም ከመሬት ተነስቶ አይደለም። ንግግር ምን ውሸት። ይቅርታ አንቺን ላደረኩሽ ነገር ይቅርታ። አይ በቃ ይቅርታ። ሲጀመር አንተን የማስረዳበትን ምክንያት የለም። ሰማኸኛ? ከዚህ በኋላ እንዳጣራኝ ላይውላ አልፈልግም። በቃ ከዚህ በኋላ እኔ እና አንተ ጨርሰን እንዳነካኝ። እሺ ተረጋጊ ቢያንስ። እሺ ቁጭ ብለን እናውራ። በቃ ልቀቀኝ። እሺ ቢያንስ ቁጭ ብለን። እሺ ሰዎች እያዩን ነው። ቁጭ ብለን እናውራ። ምንድን ነው ቁጭ ብለን የምናወራው? እሺ በቃ ረጋ በይ። ቁጭ ብለን እናውራ ቢያንስ። እሺ ተረጋጊ። እሺ እንግዲህ ያው ይቅርታ በጣም ቤተሰቦች፣ አንቺም በጣም ይቅርታ። ትንሽ ስሜታዊ ሆኜ ነው የሆነ እውነቱን ለመናገር የሆነ እንደዚህ አይነት ሰውኛ አይደለም ማለት የሆነ ምን እንደምልሽ አላውቅም። በጣም የሆነ ልክ ነኝ ብዬ ያሰብኩትን ያደረኩት ያው ማነቄ ልክ ነው ሳይሆን ሌላውን ነገር ማለት ነው። በጣም ይቅርታ። አንቺ ነኝ የሆነ እንደምታውቂኝ እኔ እንደዚህ አይነት ሰው አይደለሁም። የሆነ አሳየን እውነተኛ ማንነት። እሺ በቃ ቢያንስ የሆነ በቃ ጸጸተኝ። በቃ ይቅርታ ጠየቅኩሽ። ከዚህ በላይ እሺ ለምንድን ነው የምታስጨንቂኝ? ይቅርታ ከዚህ በላይ እሺ እኔ ምን ላድርግ? በቃ አሁን የሆነ እንደምወድሽ ታውቂያለሽ። ለምን ታስጨንቂኛለሽ? ፈልጌ አይደለም። እንግዲህ ያው ቤተሰቦቻችን ይቅርታ ነው የፈለከው? ይቅርታ በቃ እሺ ቢያንስ አንዴ ቁጭ ብለን እናውራ ብዬ በግድ ነው ያው እነሱም አይቶታሉ። በግድ ነው ቁጭ ያልሽልኝና
በቃ ቢያንስ እሺ አትኮሳተሪ። አሁን የሆነ እንደማታውቂው ሰው አትሁኝ። በቃ የሆነ ፈታ ብለሽ እኔ እየጨነቀኝ ነው ማለት አላውቅም። ይሄኛውን እያው አባላቀው በጣም ጥሩ ሰው እንደነበር ፈልግ ያመጣሁት ማንነት አይደለም። በቃ ማንኛውም ሰው የሆነ ሲናደድ የሆነ የሚያደርገው ነገር አለ። እንደዛ ነው እኔም አሁን ያደረኩት። ቢያንስ ይቅርታ አድርጊልኝ። እሺ ያው እኔ አንድ ነገር ልንገር ማለት አንድ ነገር ልንገር። ምንድነው እሺ የምትነግሪኝ? እኔ አሁንም በቃ አንተ የምታስበው ሌላ ነው። እዚህ የሆነ ያለው እዚህ ጋር ምን አሰብኩኝ? እኔ እኮ ምንም እኮ አላሰብኩም። ተረጋጋና በቃ እውነቱን የነገርኩሽ ዮና እያስፈራራሽ ነው። አንድ ሁለተኛ ራስሽን ብለሽኛል። እሱ በግድ ሂጂ ስላለኝ ነው እንጂ አልመጣም ነበር። ምን ማለት ነው? ለአንቺ ከመሽ ጀምሮ ነው የዮና ፍቃድ አስፈልጎሽ እኔ ጋር የምትመጪው? አስፈቀድኩት እኮ አላልኩም እንዴ? በግድ ነው የመጣሁት አልሽኝ አይደል እንዴ? አላወራህም፣ ጭራሽ አላወራህም ነበር። እሺ ለምን? እኔ ምን አድርጌ ማውራት ስለማልፈልግ ማለት እኔ ምን አድርጌ? የማይሆን ነገሮችን እያወራ ስለሆነ አሁንም እኔ ሁኜ ነው የማወራ። እያብ ከገባ እኛ አንተን ማጣት ስለማንፈልግ ነው። ጓደኛችን ነህ በጣም ጓደኛ ሲባል ዝም ብሎ ጓደኛ አይደለም። እኔ ልትረጂኝ አልፈለግሽ። ምንድነው እሺ የምረዳ ማለት ምንድነው የምረዳ? ዮና እያስፈራራሽ ነው። አንድ በቃ በጣም ደጋግሜ እየነገርኩሽ ባታወራስ እንደዛ ባታወራስ ማለት እኔ እኮ አሁን እኔ በጣም እርግጠኛ ነኝ ዮናን አውቀዋለሁ። አታውቀው? እኔ በደንብ ነው የማውቀው። ለዛ እኮ ነው ለአንቺ እየነገርኩሽ ያለሁት። ግን እኔ አንድ ነገር ልንገር፣ በኋላ ላይ በጣም ይቆጭሃል። ይሄ ያወራኸው ነገር ምን ያልከው ጠቅላላ ማለት ነው። እኔ በቃ የሚቆጨኝ አንድ ነገር ቢኖር አንቺን በቃ ያነኩት ብቻ ነው። ሌላው ነገር አይቆጨኝም። የሆነ በቃ በጣም ባላደርጎ እያልኩኝ ነው እስካሁን። በቃ ኦልሬዲ አንዴ ሀፕን አድርጓል። ውሸት መዋሸት ልክ ነው። የትኛው ነው ውሸት? በጣም ያ ሙሉ ወራው በነገራችን ላይ በጣም ውሸት እኮ ነው። እሺ ቤቴ መተሽ አታውቂም? እሺ እሱን ብቻ ንገሪኝ። ምን ላድርግ እስቲ ተነግረኝ። አይ መተሽ አታውቂም እኮ ምን ልሰራ አንተ ቤት? እኔ ምን ልሰራ አንተ ቤት እመጣለሁ? ምንም ስሪ ግን መተሻል እኮ ምን ልሰራ ነው የምመጣው? ያለ ምክንያት ዝም ብዬ ምንድነው? እኮ ምክንያት ቢኖርሽም መተሽ ታውቂያለሽ። አሁን እዚህ ጋር እኮ የሚወራና የማይወራ ነገር አለ። በጣም ትገርም ሰው ነው። እኔ ግን አንድ ነገር ልንገር፣ ከቻልክ እኔ በዮናና በእኔ ባትገባ ደስ ይለኛል። ምክንያቱም አንተ የሆነ እያብ ፍቅር ይሆናል እንደዚህ የማይሆን ነገሮችን ልትረጂኝ አዳምጠኝ የማይሆን ነገሩ የሚያስደርግ ምንድነው? የማይሆን ነገር እኔ ሳልወድህ አንተ ጋር እንደሆነ የፈለከው ዮናን እኔ እኮ በጣም ነው የማፈቅረው። ከመሽ ሁለታችሁም እኮ እኔ ለአንቺ ስሜት ካለኝ በኋላ እኮ ነው እወድሃለሁ እወድሻለሁ ኖ ሲጀመር መረዳት ከብዶ ነው ነገረ ስራዬ ሁሉ መረዳት ከብዶኝ አይደለም። ልንገርሽ ዮና የበፊት ፍቅረኛው በጣም ነው የሚወዳት። አንድ አስረግጬ የምነግርሽ ነገር ያው እሱም ያውቃል። ምንም አሁንም በጣም አስረግጦ ነግሮኛል ከዚህ በፊት በጣም ማለት ነው። ዮና የበፊት ፍቅረኛው በጣም ነው የሚወዳት። አንቺ ለሷ ስሜት እያለው ካንቺ ጋር ቢሆን አንቺ ራሱ ደስ ይልሻል። ያለፈ ታሪክ ማለት ያለፈ ታሪክ በቃ እግባብ አንተ የስንት ዓመት ፍቅረኛ እኮ የነገርኩሽ እኮ ነው። ለሷ ስሜት እያለው ካንቺ ጋር ቢሆን ደስ ይልሻል ወይ? የለውም ሲጀመር የለውም። እሺ በምን እርግጠኛ ነሽ? ስለማይኖረው የስንት ዓመት ጓደኛዬ እኮ በደንብ የማውቀው ልጅ ነው። እሷ ጋርም ፍቅረኛሞች ይያለ እኔም አላውቀውም። እኔ በደንብ አውቀዋለሁ፣ አንተ አትዋቀው። በቃ እኔ ካመንኩት ደግሞ ለኔ በጣም በቂ ነው። ያንተ ማመን አለማመን ይሄን ያህል አስፈላጊ አይደለም ማለት በቃ እኔ አፈቀርኩት፣ እሱም ያፈቅረኛል፣ እንፈቀራለን፣ እንተማመናለን። ከመቼ ጀምሩ? ከመቼ እኔ ልክ ለአንቺ ስሜት እንዳለ ካወቀ በኋላ ከዛ በኋላ አንቺ ራሱ እኮ እኔና እሱ እስከምንጣላበት ድረስ እኮ አልተቀበልሽም። ልክ እኔና እሱ ስንጣላ ተቀበልሽው። ሄዳችሁ ፎቶ ተነሳችሁ ምናምን። አውቀህ ነው እውነት አውቀህ ነው ይያል። ለምንድን ነው ነገር የምትፈልገው? የሆነ የማይሆን ነገር ለምንድን ነው የምታወራው? ሁለታችን በጣም የሆነ እኔ ታስበው ተዘጋጅተበት ለማጣላት እኔ ያልገባኝ አንድ ነገር እኔ ለአንቺ ስሜት እንዳለኝ ከተናገርኩ በኋላ ነው አንቺም እሱም እንዋደዳለን። መጀመሪያም እንዋደዳለን። እኔ አሁንም እኮ በስነ ስርዓት እየነገርኩሽ እኔ እንጃ እኔ የዮና ሐሳቢውን የአንቺ ሐሳቢውን ባላቅም ምንድነው የሆነ ጨዋታ ነው ያዛው። ምንድነው ፍላጎትህ? አንተ ምንድነው ፍላጎትህ? እኔ ዮናን እንደማፈቅረው ማወቅ ነበር የፈለከው። እኔ በጣም አፈቅረዋለሁ። እንዴ አንቺ ለምንድን ነው የምትዋሽው? ምን አድርጎልሽ ነው ሲጀመር? ምን ማለት ነው? ምን አድርጎልሽ ነው? እንዴ በጣም ባለጌ ሰው ነሽ። ያስጠላ
ድጋሚ መታች። በጣም የሆነ እያስመሰለች ነው። እኔ እንጃ እያስመሰለች ነው የሆነ እኔ በዚህ ልክ ለምን እንደሆነ አልገባኝ። አውቃለሁ እኔም አጥፍቻለሁ መትቻታለሁ፣ ግን በጣም የሆነ ፊቷ ላይ ያስታውቃል። ፈርታለች። በጣም የሆነ ፈርታ ነው እያወራች ያለችው ምናምን። ልትረዳኝ አልቻለችም። ለምን እንደሆነ እኔ እንጃ። በጣም የሆነ ግራ ገብቶኛል። ያው ውድ ቤተሰቦቻችን ይቅርታ ማለት እንደዚህ ማድረግ ፈልጌ አይደለም። የሆነ መታ እሷን ላንቃት ምናምን፣ ግን የሆነ የምታወራው ነገር ደስ አይልም። እንዳያችሁት የሆነ በጣም ሊሆንና እየተቆረቆረች ነው። ያው ባይዞ እሱም ያው ካሜራማን ያውቃል። የሆነ እርግጠኛ ነን ሁለታችንም እያስፈራራችሁ እንደሆነ፣ ግን ለምን እንደሆነ አላውቅም። የሆነ እንግዲህ ያው በጣም የሆነ እያስጨነቀን ነው። የሆነ ምን እንደምላችሁ አላውቅም። እግዚአብሔርን በጣም ጨንቆኛል፣ ውስጤ ተጨንቋል። ብቻ እስቲ ካሜራውን አጥፎ ነው